ፍቃድ ይሰጣል ፐርሚት ነው የሚባለው ፐርሚት ይሰጣል ልክ እነሱ ካስገቡ ይዘጋል ሌላው ላይ እነዛው ሼር ነው የሚሰሩት ማለት ነው እያንዳንዱ ነጋዴ ዛሬ ኢትዮጵያ ውስጥ ከመንግስት ባለስልጣናት ጋር ኦፊሻሊ እና ሰሚ ኦፊሻሊ ኢን ፓርትነርሺፕ ካልሰራ ቢዝነስ ውስጥ የለም ይወጣል ገራሚ ሀገር ከዛ ይወርድልህና ደግሞ ትልልቆቹ ከሻኛ ቆርጦ ይበሉብሃል ነጋዴ ስትባል ደግሞ ታች የታች ገቢ ሰብሳቢ የሊቀመንበሩ የቀበሌው ይመጣና ፎቅ ላይ መስመር ያስቀምጥና ሊፈርስ ነው ይላል ኮሪደር ልማት ገባ ብሎ በቃ እንትን ያደርግልሃል አንተ የምትፈልገው ቦታ ላይ ለሱ ትቦጭቃለህ ነጋዴው እኮ ቆርቁዞ ጥሎ ወጥቷል አብዛኛው ይሄ ሰርቫይቭ ማድረግ ያለበት ብቻ ነው እንጂ ደህና ትንሽ ያዘው ይሏል ሌላ ደግሞ ሰሞኑን የሰማሁት ኢንፎርሜሽን ባንክረፕት ስለሆነ መንግስት አሁን ወቅት ምን አድርገዋል ከ1 ቢሊዮን በላይ ተንቀሳቃሽ ካፒታል ያላቸው በሙሉ አቆመውባቸዋል በተለያየ ደረጃ ይሄንንማ ሌላ ጊዜ ፕሮግራም እንያዝና ከነ ኤቪደንስ ወሳይሻለሁ ምን ያደርጋሉ መሰለ ዳየን ብር ቤት ውስጥ አሁን እንዳውም ጆክ አለ ኢትዮጵያ ውስጥ ያለ ሀብት 500 ሚሊዮን ከደረሰ ቶሎ መውጣት አለበት ከዛ ብር ከዛ በኋላ የሚበላ ይበዛል ልክ ብር ሰፋ ሲያደርግ አቃቢ ህግ ማገጃ ያመጣብሃል ወረዳ ማገጃ ያመጣብሃል ማገጃው ሲታገድ ሄደት ከፍላለህ ይፈታልሃል ከፍሏል ይላል ሌላው ደግሞ ከላይ ያግድብሃል የኢትዮጵያ ነጋዴ እኮ ያለበት ኑሮ ነው የሐኪሞቹና የመምህራኑን እኮ ምን ጮው በልተው ማድረስ አልቻሉ in terms of fairness ስለ justice ስለ ፍትህ ምን ነገር ከሆነ የኢትዮጵያ ነጋዴ ባለፈው 7 አመት ያለበትን ገሃነም አንድ ቀን ያዘልኝ ፕሮግራም እና እንጋብዛቸዋለን ድምጻቸውን ቀይረን መረጃ የመጣ ማት መረጃ አለና ኢትዮጵያ እኮ አሁን it's a mafia state እኮ ነው የፈጠረው አብይ ማፊያ አይን ያወጣ የዘረፋ ስቴት ነው የፈጠረው በዚህ ላይ እንደ ስቴት ደግሞ ቂም የሚይዝ ወደፊትም መጣበታል ስቴት ቂም አይዝም አሞርፎሳይዝ አድርገውት ስቴት በግል እንደ ግለሰብ ቂም የሚይዝበትና የሚበቀልበት ስቴት ነው የተፈጠረው ደግሞ ስቴት because the state has been personalized እኮ ስቴቱ የአምባገነን እኮ የኖርበት ነው አይደለም እንዴ ዲሞክራሲ ሆነን እናቀ ድሮ ከገደለ ስቴቱ ነው የሚገልህ ከዘረፈ ስቴቱ ነው የሚዘርፍህ ይወርሳል አይደለም the state has never been really fair to Ethiopian citizens ስቴቱ ግን የግለሰቦች መዝረፊያ የግለሰቦች ቂም መወጫጫ ፐርሰናላይዝድ ኢትዮጵያ እንደ ኢትዮጵያ የአብይ የግል ንብረት ሆነች ከዛ ደግሞ እሱ ሰብ ኮንትራክት የሚያደርጋቸው አሉ በክልል ደረጃ በከተማ ደረጃ አዲስ አበባ ያዳነች ፕሮፐርቲ ነች ኦሮሚያ ይሽመልስ አማራ ላይ ያለው ማን ነው እሱ ያ የሱ አሁን አይታል አንድ ደቡብ ነው ማዕከላዊ ኢትዮጵያ ላይ የነበረ ፌደራል ፖሊስ የነበረው ሰው የሚናገረው አክቲቪስት እና ውድም የሚለው ማለት ነው ትልቁ ችግራችን አክቲቪስት ነው እንገላገል የሚለው አስረን pay attention the way they are talking እነኚህ የክልል ፕሬዝዳንቶች የዞን ሰዎች they are not talking እንደ መንግስት ባለስልጣን እንደ መንግስት ኃላፊ አይደለም የሚናገሩት ክልሉ ከዚህ በፊት ብዬ አልነበረም ኢትዮጵያ ሱቅ በደረቴ ያረጋታል አልኩ ኪዮስክ እኮ አይደለም ሱቅ በደረቴ ያረጋታ ብዬ አሁን ከታች ያሉት ደግሞ የስቶካዎች ክልሎችን የሱቅ በደረቴዎች ሱቅ በደረቴ ያረጋት የራሱ ያችን ክልል ዞንን ሱቅ በደረቴ ሲናገሩ just pay attention the way they are talking about they are talking as if that is their property you know የሚገርም ነው እንዳልከው ሌላ ጊዜ በስፋት እንወያይበታለን ጊዜ ይዘን እንደ ወደ መጨረሻ ያው ውይይቱ ስለሳበን ነው እኔም ወደዛ የተሳብኩት ግን አንድ የመጨረሻ ጥያቄ ሳልጠይቅ አንጨርስም መጨረሻ ክፍል እንዲሆነ አብይ ነው በሁሉም በኩልና ለዋይ አብይ ምንድነው የኢትዮጵያ ችግር ሁሉ አብይ ነው እኮ ያስመሰላችሁትና ምንድነው አብይ ብቻ የምትሉት እንደዛ ስለሆነ ሁሉም ሄዶ አብይ ላይ ነውና ለምን ዋይ አብይ two reasons
አንደኛ የሀገሪቷ መሪ እሱ ነው። ኦባማ ከዚህ በፊት ያለው ነገር አለ ዘ ባክ ስቶፕስ ዊዝ ሚ አይደል ያለው። አንድ ሀገር ውስጥ ለሚፈጠር ማንኛውም ችግር ዋና ኃላፊነት የመሪ ነው፣ የዋናው መሪ ነው። የኤግዚኪቲቭ የቺፍ ኤግዚኪቲቭ ኃላፊ ነው። በካምፓኒ ደረጃም ከሆነ አንተ ያለበት ዩኒቨርሲቲ ብዙ ሰዎች አሉ የሚያሳድሩ። አልቲሜትሊ ግን አልቲሜት ዲሲዥን የሚሰጠው ከተሳካ የሚወደሰው ከጠፋ የሚጠየቀው የዩኒቨርሲቲው ቻንስለር ወይ ፕሬዝዳንት ነው። አንድ እሱ ነው። ሁለተኛ ቅድም እንዳልኩ አብይ ስቴቱን ፐርሰናላይዝ አደረገው፣ የግል አደረገው። ተመልከታውን አሁን ሰሞኑን የተደረጉ ስብሰባዎችን ያደረገበት ሁኔታ ከጎኑ አንድ ሰው አይታል ቁጭ ብሎ የሚናገር። ጤና ሚኒስትሯ ከጎኑ አልነበረችም። ትምህርት ሚኒስቴሩ ከጎኑ አልነበረም። ይህ ፐርሰናላይዝ ስቴት ማይክሮ ማኔጅ ነው የሚያደርገው። ችግሮች በሙሉ ስብስባቸው እሱ ጋር የሚሄዱት ኢንስቲትዩሽናል ብቻ ሳይሆን እሱ ከሚረዳው ፖለቲክስ አንፃር። ስለዚህ የኢትዮጵያን ችግር ስትናገር the biggest elephant in the room ታውኖ ሰው እያለ ያለው how ኦኬ። ለምሳሌ በጤና ጉዳይ ጤና ሚኒስትሯን ምክትሏን ነበራል ስንወቅስ የነበረው አንድ ሰሞን where are they? ስማቸውን ሰምታል? ባለፈው አንድ ወር ስማቸው የለም። አንዷን ብቻ ሚኒስትሯን ብቻ ፎቶዋን ብቻ አይተናል። ከጤና ባለሙያዎቹ ጋር ፊት ለፊት ተቀምጣ መልስ ሰጥ ስለ ቫይረስም ስለ ባክቴሪያም ስለ በሙሉ he was the one talking about it. so የሀገሪቷን ችግር በሙሉ እኔ ነኝ የምፈታው ካለ ያ ማለት የሀገሪቷ ችግር በሙሉ መንስኤስ ነው ማለት ነው። so ምን ይደረግ? ሰርጂካል ሪሙቫልም ስላልክ ነው ከዛ አንዛርም ነው ያነሳሁት። ስለዚህ በቀጣይ ምን እንጠብቅ? አንተ አክቲቪስት ብቻ ሆነ ነው የምትቀጥለው? አንድ ላይ ያይዘውና አክቲቪስት ሆነ ነው የምትቀጥለው በዚህ መልኩ? አሁን በቃ አክቲቪስትን የሆኑት መሬት ላይ ምንም የሚያመጡት ለውጥ የለም። በየጊዜው የሚሞክሩትንም እኛ መሬት ላይ ህዝቡን ይዘናል እናከሽፋለን። ስለዚህ ዶንት ቴክ ዘም ሲሪየስሊ አክቲቪስት ናቸው። ስለዚህ አዲስ የሚመጣ ለውጥ ነገርም አይኖርም የሚል ነገር አለ። አንተም ትሰማለህ። አንተስ እስከ መቼ ድረስ ነው አክቲቪስት ሆነ የምትቀጥለው? ምንድነው አንተ ምን እንጠብቅ? ምን ስትራቴጂ ሳለ የሚል ነው የመጨረሻ ጥያቄ። እንደው የቅድሙንም አያይዘው ሲሪየስ ተወሰዷቸው። እሱ ለምን ሲሪየስ ወሰደን? ሲሪየስ ወስዶ ስለኛ ፔሮል ስለኛ ሀቢት በዘው በዝግ ስብሰባዎች ስለኛ ያመጋገብ ስልት ያላወራው ነገር የለም። why did he take us serious? because we know each other. የምን ካፓቢሊቲ እንዳለው he knows we know each other. እሱን እንትሩን መግባት አያስፈልግም። ለውጥ አያመጡም። እናሲዝ ብያለሁ እኮ እንወራረድ እና እናሲዝ 50%ቱን ኢኮኖሚው ያደርገዋል፣ 30%ቱን እሱ ይሰራዋል፣ 20%ቱን ኃላፊነታችን ነች። ለቅመን እናስረክባለን፣ እንሰራለን። 20%ቱ ላይ እየሰራችሁ ነው ወይ ነው ጥያቄው? እሱ በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው። ከዚህ በፊት ያው ብዙ ነገሮች እንት ላይ ለማድረግ if you go back and see some of the stuff you will see ከአጀንዳ ሰጪነት ወደ አጀንዳ አቀባይነት ቀይረናቸዋል። ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲርበተበቱ ማድረግ ተችሏል። በሀገራችን ውስጥ የለውጥ መንፈስ ፈርስት ስቴፕ ወደ ሶስተኛው ምዕራፍ እየገባ ነው። የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር። አሁን ትግሉ እንዲጀምር ተደርጓል። ቀጥሎ ትራንዚሽን ነው የምንሰራው። ይሄ የምንደብቀው ነገር አይደለም። እኔ ሁሌም ብያለሁ፣ የሀገራችን ምሁራን የሀገራችን ሊቃኖች ለውጥ እየመጣ ነው።
ኢትስ ካሚንግ እሱ ችግር ነው። በውርርዱን ጨርሰዋል እሱ ጨበጣ አይሆንም ወይ ነው ጀዋር ጨበጣ እንዳይሆን ውርርዱ እጅ ከምን ሲባል እየበሰለ is there something you are cooking የሚል እኮ ነው you are cooking very well and now you are smelling it and you are seeing some of the result እኮ ትራንዚሽን ላይ እየሰራን ነው። ከዚህ በሀገራችን ደጋግሞታል እኮ አይታል ባለፈው የሆነ ቦታ ላይ እሱም እኮ ኦልሬዲ እኮ አብይ ፖስት አብይን ዲስከስ እያደረገ ነው። እኔም ቢያወርዱ ራሱ ምንም ማድረግ አይችሉም። ራሱ እሱ መውረዱን ተቀብሎታል። yes 1974 ሚስ ያደረግነው ኦፖርቹኒቲ አለ 1991 ሚስ ያደረግነው ኦፖርቹኒቲ አለ 2018 ሚስ ያደረግነው ኦፖርቹኒቲ አለ። የሚቀጥለው ሚስ እንዳናደርግ ሁለት ነገር፣ አንድ ስቴቱ ከአብይ እንዲተርፍ ማድረግ መቻል አለብን። ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን። እየሰራንበት ነው። we're working on it ሪዛልቱን ደግሞ እናይበታለን። ይሄ ስንል ግን ዝም ብሎ ሁሉን ብቻ ያገለለ ምናምን ነገር አይደለም። we will not repeat the mistakes we made in the past ይሄን they know it we know it change is coming ያን እኔ አሁን የሚያሳስበኝ not so much ብትተው ራሱ ይጨርሰዋል አብይ ይሄንን ራሱ ችግር የለውም። እሱ አሁን ጋራ ከዳገት የተነሳ ድንጋይ ነው፣ ምንም ልታደርገው አትችልም። አሁን አሉ አንዳንድ የሱ ደጋፊዎች እንደዚህ በገዝቷቸው ስለሚሉ አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን 10 ቢሊዮን 20 ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ፣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይን ሊያተርፈው ይችላል። ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not a contest for nationalism, this is not a contest for populism, this is a contest for bread. so እሱ አይደለም ትልቁ ነገር መሆን ያለበት። ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ ኮንቲኒቲው ማረጋገጥ አለብን። ስቴት መኖር አለባት፣ እሱ ማረጋገጥ አለብን። እሱን ማድረግ ያለብን የእሱ አወዳደቅ ይወስናል። በማግስቱ የሚመጣው ነገር ወሳኝ ነው። ቀጥሎ የሽግግር ወቅቱ ሽግግር ከዚህ በፊትም እንዳልኩትና እንዳየነው አንድ ሽግግር የሚሳካውና የሚጨናገፈው በመጀመሪያው 6 ወር እስከ 1 ዓመት ባለው ጊዜ ውስጥ ነው። ሰርገኛ መጣ በርበሬ ቀንጥሱ እንዳይባል ስራዎች መሰራት አለባቸው። እኛን ስራዎች እየሰራናቸው ናቸው። ምንም እንጫጩ ከከሌ ጋር ጠላት ሆነ ምናምን ነው። በአንድ ወቅት ጠላት ልንሆን እንችላለን። ዛሬም የተለያየ ሐሳብ ሊኖር ይችላል። በሀገር ማስቀጠልና ሰላም በማምጣት ለጉዳይ ላይ እንስማማለን። በድርድርና ንግግር ችግሮች መፈታት አለባቸው የሚለው ላይ እንስማማለን። ዳን ሌቭል ኮንሰንሰስ መጥቷል። ዲቴልሶች አሉ። የሽግግር ወቅት ዲቴልሶች ምን አይነት ጉዳዮች ቀድሞ ይፈቱ፣ ከዛ ሌላው ይፈታ፣ ምን ይፈታ የሚለው እያበሰልን በበሰሉ ቁጥር ደግሞ ለእናንተ ደግሞ እያቀበልን እንሄዳለን።